ሰላም እንዴት ባለፈ ከምባታን አይተን ነበር። እስኪ ዛሬ ደግሞ የጌዲኦን እንመልከት። አንደኛ ላይ የእንግዳ አቀባበልን በተመለከተ ነው። ጌዲኦዎች ፍቅርና ትህትና ልዩ መገለጫቸው ነው። እንዲሁም ደግሞ እንግዳ እንደ እግዚአብሔር ስጦታ ማየት፣ ባህላዊ ቡናዎችንና ባህላዊ ምግቦች ማቅረብ፣ አቅማቸው በፈቀደው ልክ ለእንግዳው ልዩ እንክብካቤ መስጠት ባህላዊ ስነስርዓት አላቸው። ሁለተኛ ደግሞ የምግብ አሰራራቸውን በተመለከተ ነው። የጌዲኦ የምግብ አይነቶቻቸው ከ17 አይነት በላይ የምግብ አይነት አላቸው። እነሱ ቆጮ፣ ኬቦ፣ ፎፎ፣ ወራሞ፣ ቁንጭሳ፣ ኦጣ፣ መርቃ፣ ብጤ፣ ድቦ፣ ልላ፣ ቁልቆ፣ ፋጮ፣ ሁላ እነዚህን የመሳሰሉ የምግብ አይነት አላቸው። አሁን ከጠራኋቸውና ከፎቶቸው ምናልባት ላይመሳሰል ስለሚችል እናንተ ምናልባት እኔ ከተሳሳትኩኝ ምናልባት የምታውቁ ሰዎች ካላችሁ ልታርሙ ትችላላችሁ። ከምን እንደሚሰራ እንዲሰራላችሁ ከፈለጋችሁ አሁንም ቻናሌን ሰብስክራይብ አድርጉ። የጎበኘው የማሳያችሁ ነው። ሶስተኛ የሙዚቃ ባህላቸውን በተመለከተ ነው። የሙዚቃ ባህላቸው የሚመስለው አራተኛ የአለባበስ ባህላቸው ነው። የአለባበስ ባህላቸው ፎቶ ላይ እንደምትመለከቱት ነው። አምስተኛ ሃይማኖትን በተመለከተ ነው። የጌዲኦ ማህበረሰብ ሜገኖ በተባለ በባህላዊ ሃይማኖት እንደሚያምኑ አንዳንድ የታሪክ መዝገቦች ያሳያሉ። አሁን ደግሞ እዚች ጋር ግራፊክስ ላይ እንደምትመለከቱት የፕሮቴስታንት ሃይማኖት እምነት ተከታዮች 73.2%፣ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች 10.7%፣ የሜገኖ እምነት ተከታዮች 7.9%። አገርስ ብሎ ያስቀመጣቸው ደግሞ የተለያዩ እምነት ሊኖሩ ይችላሉ። በጌዲኦ ማህበረሰብ ዙሪያ ላይ የተለያዩ ሃይማኖቶች ሊኖሩ ስለሚችሉ እነሱም አገርስ ብሎ አስቀምጧቸዋል። 4.6% ይዛሉ። የእስልምና እምነት ተከታዮች 2.4%፣ ካቶሊክ እምነት ተከታዮች 1.2% ይዛሉ ማለት ነው። የጌዲኦ ማህበረሰብ ሃይማኖት በዚህ መልኩ ተቀምጧል። ስድስተኛ የጋብቻ ባህላቸውን በተመለከተ ነው። ጌዲኦ ማህበረሰብ የጋብቻን ስርዓት ሲያካሂድ በወላጆችና በሽማግሌዎች ፍቃድ ያደርጋል። እንዲሁም ደግሞ የደም ትስስር ያላቸው ሰዎች አይጋቡም። ይህ ማለት የቅርብ ዝምድና ያላቸው ሰዎች በጌዲኦ ባህል መሰረት ለጋብቻ አይፈላለጉም ወይም ደግሞ ጋብቻ አይፈቀድላቸውም። ሌላኛው ደግሞ ለሙሽሪት ጌዲኦ ባህል መሰረት ልዩ ስጦታ የመስጠት ባህልም አላቸው። ሰባተኛ ደግሞ የህዝብ ብዛታቸውን በተመለከተ ነው። የጌዲኦ ማህበረሰብ የህዝብ ብዛት ከ1.5 እስከ 3.4 ሚሊዮን ይደርሳሉ ተብሎ ይገመታል። የጌዲኦ ብሔረሰብ ባህል በአጭሩ ይህን ይመስላል። በቀጣይ ደግሞ የኮንሶን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን አትርሱ። Asine hirbata